እንዴት ናችሁ? ማታ ምናምን ላይቭ ነበር ላይክ በኋላ ስለምወሰድ ኦኬ እሺ ሰላም ጋይስ እንዴት ናችሁ? ማታ ላይቭ ነበር እና ከዚህ በኋላ እስቲ ኔትወርክን አይተን ብዙ የምንሰራላችሁ ቪዲዮዎች አሉ። እናንተ ብቻ ገብታችሁ ላይክ ሰብስክራይብ እያደረጋችሁ እንድታግዙ እንድታበረታቱ እንጠይቃለን። ሁላችሁም ሰፖርት በማድረግ የሚመቻችሁ ከሆነ ደግሞ ቪፒኤን በማብራት ለማንኛውም ቪፒኤን ብታበሩ ዳታችሁን አይበላም። ገባችኋ? ዋይፋያችሁን ይቆጥባል፣ ዳታችሁን ይቆጥባል። ስለዚህ በዚህ አማካኝነት ቪፒኤን ብታበሩ በጣም ደስ ይለኛል። ስለ ያው ለእናንተ እንዳትጎዱብኝ ወገኖቼ ለእናንተ ስለማሰብ ማለት ነው። በመቀጠል ደግሞ በዚህ 30 ቀን ውስጥ ቻሌንጅ ሊኖረን ይችላል። የ30 ቀን ቻሌንጅ እና አሪፍ ባህልን የማታውቋቸውን ባህሎችን በማስተዋወቅ በምግብ ይሆናል፣ በልብስ ይሆናል፣ በንግግር ሊሆን ይችላል። ትናንሽ ነገሮችን ልናወራ እንችላለን። እናንተ ብቻ በቃ ገብታችሁ በቃ ማናረገው የባህል በቃ እንትንኛ ራሱ የሚሱ ራሱ አይቀርም። ነጭ ተቀባብቼ ምናምን ከችላለሁ። እርቃኔን ስል ግን ዘዴ ይችላል። አንተ ልብስ በቃ እሺ ቲሸርት ላይ ኮፒ አድርጌው ሌላ ቪዲዮ ይመስለዋል። ኮፒ አድርጌው እመጣለሁ ወይ የሆነ ነገር ብቻ እዚህ ጋር ነጭ እዚህ ምናምን በቃ እናንተ ብቻ ምግባችሁ ይሄ ደም ምናምን የሚጠጡት አለ እዚህ ጋር ራሱ ግተው ምናምን በቃ ያባበደ በወተት ተቀላቅሎ ምናምን እሱ ነገር እንሞክረዋለን ምናምን። ወደ ትግሬ ስንመጣ ጥህሉ በልቼ አላውቅም። ራሳችን ሰርተን ወይ ራሳችን ሰርተን ሁለት ቪዲዮ እንወጣለን ማለት ራሳችን ሰርተን ምናምን እንሞክራለን። ወይ ካልሆነ የሚችል ሰው ጋር ሄደን ለመስራት እንሞክራለን። ከነአለባበሳቸው ለጉራጌ ስመጣ 10 ኪሎ ስጋ ነው ያኔ ማስፈጨው። ሁላችሁም መጣችሁ ላይ የምታዩ ያንን ሁሉ ስለማልጨርሰው እየመጣሁ አጎርሳችኋለሁ። በየቤታችሁ አጎርሳችኋለሁ። እናንተ ብቻ ላይክ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ ይሄን ክረምት አሟሙቄ ስበላ በማየት እናንተ ውስጣችሁ የሚሰማችሁን መጓጓት ወደ ሙቀት ይቀየራል ይላል ሳይንሱና በቃ እንረዳዳ ያ ጀማ መቻችሁ። አሁን እስካሁን ማንም የለም። በቃችሁ ይመቻችሁ። አሁን ከሌሊቱ 8 ሰዓት ከተኩል የሆነ ነገር ነው እና በጣም የምወዳችሁ በቃ ዝገት ልቀት ማህበረሰብ ይመቻችሁ። በጣም ነው የምወዳችሁ። ላይክ ሰብስክራይብ በማድረግ አንተ ብቻዬን